አትመት የመጀመሪያ የHowTB ቻናል ወደ ተደረገ በደህና መጡ። በዚህ ቪዲዮ ውስጥ የትምህርት ቤት አስተዳደር መተግበሪያችንን በዝርዝር እንያሳያችሁ ነው። ይህ መተግበሪያ የዘመናዊ ትምህርት ቤቶችን እንዲቀላልና እንዲያስተካክል የተገነባ ነው። ዛሬ ከአድሚን ፓነሉ ጋር እንጀምራለን። እያንዳንዱ ትምህርት ቤት የተወሰነ አድሚን ማስያዝ ይችላል። አድሚኑ የውስጥ እንቅስቃሴዎችን ማስተዳደርና ዋና ዋና መለኪያዎችን ማስተካከል የሚያጠናክር ክፍል ነው። አድሚኑ እንዲገባ ሲጀምር በዳሽቦርድ ላይ ይደርሳል። የመጀመሪያው ገጽ የገንዘብ አጠቃላይ እይታ ይሰጣል። ምሳሌ በጁን ወር የገቢን ከወጪ ጋር የሚያወዳድር ግራፍ በግልጽ ሁኔታ ይታያል። ከዚህ በታች ዓመታዊ የክፍያ ማጠቃለያ አለ። እዚህ ከተማሪዎች በወር የተሰበሰበ ገንዘብ ይታያል። ይህም በሙሉ ዓመት የገቢ ቅድሚያን እና የክፍያ ትዕዛዞችን በቀላሉ ያሳያል። አድሚኑ የትምህርት ቤቱ ሠራተኞች ብዛት፣ ተማሪዎች አጠቃላይ ቁጥር፣ የተመዘገቡ ወላጆች ቁጥር እና አሁን ያሉ አስተማሪዎች ቁጥር በአንድ ቦታ ማየት ይችላል። ተማሪዎችን በክፍልና በክፍለ ክፍል የሚያሳይ ዝርዝር እንዲሁም በግልጽ የተቀመጠ የተማሪ ስርጭት ሪፖርት አለ። በተጨማሪም የቀን የተማሪዎችና ሠራተኞች ቅርብ ገቢ እንዲታይ የሚያስችለው የመገኘት ሪፖርት ክፍል አለ። ከዚህ በታች የተቀበሉ ምዝገባዎች፣ የተነሱ ቫውቸሮች፣ የትራንስፖርት አጠቃላይ እይታ፣ የሆስቴል እንቅስቃሴ እንዲታዩ በሙሉ ተዘጋጅተዋል። በጣም አስፈላጊ መሳሪያ የአካዳሚክ ካሌንደር ነው። አድሚኑ ትምህርት ቤቱ በዓመቱ ውስጥ የሚያደርገውን ቀን ዝግጅት ለማየትና ለማስተካከል ይችላል። ይህ ካሌንደር በፍጹም የሚታይ ነው፣ ምክንያቱም የሙከራ ቀን፣ የበዓል ቀን፣ የልዩ ዝግጅት ቀን በቀላሉ ማስገባት ይችላል። የሱፐር አድሚን ሁሉንም ትምህርት ቤቶች የሚያይ ሲሆን አድሚኑ በአንድ ትምህርት ቤት ብቻ የተያያዘ መረጃ ያያል። ይህም ለውስጣዊ ሥራዎች በጣም ተስማሚ ነው። ከዚህ በኋላ የትምህርት ቤቱን የመጀመሪያ ገጽ በፊት መለያ ለማስተዳደር አማራጭ አለ። ምሳሌ የትምህርት ቤቱ ዝርዝር ዜናዎች፣ የመግቢያ ቅጾች ወዘተ ምን እንዲታይ በአድሚኑ ተቆጣጣሪ ሊሆን ይችላል። በተማሪ አስተዳደር ክፍል ዝርዝር የተማሪ መዝገቦችን ማየት ይቻላል። አንድ ክፍልና ክፍለ ክፍል ከመረጡ በኋላ የተማሪዎች ዝርዝር ከመለያቸው ጋር በሙሉ ይታያል። ተጨማሪ ባለው አማራጭ የወላጅ ፖርታል፣ የሠራተኛ ካርድ አስተዳደር፣ የውጤት እና የምስክር ወረቀት ፍጠራ አሉ። የሄማን ፌሶረስ ሞዱል ሠራተኞችን ማስተዳደር፣ የደመወዝ ክፍያ፣ የእረፍት ክትትል ወዘተ ይረዳል። በአካዳሚክ ሞዱል ውስጥ የክፍልና የትምህርት ዝግጅት ይታያል። የክፍል ዕቅድ ማሳያ፣ በሳምንት የተዘጋጀ ሙሉ ጊዜ ሰሌዳ ይታያል። ምሳሌ ዓርብ በዓል ከሆነ በግልጽ ይታያል። የቀሪው ጊዜ ሰሌዳ እንደነበር ይታያል። በተጨማሪ የቪርቹዋል ክፍል ማዘጋጀት ተደርጓል። አስተማሪዎች የጆጆኤምኤት ወይም የዋን ክፍል በቀጥታ ከመተግበሪያው ውስጥ ማስተዳደር ይችላሉ። በአታችመንትስ እና በኦፊስ ክፍል ትምህርት ዕቃዎች፣ ሥራዎች፣ ሌሎች ሰነዶች ሊጨመሩ ይችላሉ። የሆምወርክ ሰፐርሌሽን ባለቤት የተማሪዎች ሥራዎችን በቀላሉ እንዲከታተሉ ያደርጋል። በኤችኤም ማስተር ክፍል ሁሉም ሙከራዎች ዝርዝር እንዲታዩ ተዘጋጅቷል። ቀረበ ወይም የቀረበ እንዲሁም የተካሄደ ሙከራ ሁሉ በአንድ ቦታ ይታያል። የቤተ መጻሕፍት ሞዱል አዲስ መጻሕፍት ማስገባት፣ የቆዩትን ማስወገድ፣ ያሉትን መረጃ ማስተካከል ይችላል። ከእኛ የተለየ የመገናኛ መሳሪያ የብናውክስመስ እና ኢሜል ሲስተም ነው። አድሚኑ በጥቂት ጠቅታ ለተማሪዎች፣ ለወላጆችና ለሠራተኞች መልእክት ማስተላለፍ ይችላል። በሪፖርት ክፍል የገንዘብና የክፍያ ታሪክ ሙሉ ይታያል። ምሳሌ በኦንላይን ካለ ክፍያ በቀጥታ ሊመለከት ይችላል። እንዲሁም ኤክሴል ፒዲኤፍ ወይም ቅስቢ ቅርጽ ሊወጣ ይችላል። እንደምታዩት የአድሚን ፓነሉ በስፋት የተሞላ ነው። ከትምህርት እስከ ገንዘብ አስተዳደር እና ከመገናኛ እስከ ሠራተኞች ማስተዳደር ሁሉንም በአንድ ቦታ አቀረበ። ለተጨማሪ መረጃ @NKenSouTanki.com ይጎብኙ። በኢሜይል ወይም በመሄድሴፕ ቁጥር ያግኙ። እኛም በመመልከት እናመሰግናለን። መልካም ቀን ይሁንላችሁ።